እንዴት አመሻችሁ? እግዚአብሔር ይመስገን። አሜን። ክብርና ምስጋና ይግባው። እኔ ለምስክርነት ነው እዚህ የቆምኩት። ጥር ወር ላይ ትንሽ ስራ ስሰራ የሚያስጨንቀኝ ነገር ነበር እና ወደ መጓወሪያ ሄጄ ለንግስ 21 እና 22 ለማክበር ከዛ እመቤቴንም የሚያስጨንቀኝ ነገር እንድታደርግልኝ እሷንም መንገር አለብኝ ብዬ በዛው ነበር የሄድኩትኝ እና ድንግል ማርያም የጨነቀኝን ነገር ስነግራት ሰማችኝና እኔ ወደ እዛው ይፈታልኛል ወይ ደግሞ ከወደድሽ ምሪ ብዬ ነበር የነገርኳት። ከዛ በፊት የአቡነ እጨጌ ዮሐንስን 2011 ላይ አንድ እህቴ እዚህ መኖራቸውንም እንዲሁም ደግሞ ታምር ማድረጋቸውን ነግራኝ ነበረ። ሆኖም ግን በወቅቱ ያው እንግዲህ እግዚአብሔር ፈቃድ አልሆነም መሰለኝ አልመጣሁም። ግን እዛ ከሄድኩ በኋላ አንድ ቀን እዛ ቆጵሮስ ተራራ ስንዞር ቆየንና ተኛን። ብዙ ጊዜ እዛ ተራራ ከዞራችሁ በኋላ ህልም ይነገራቸዋል የሚባል ከእግዚአብሔር መልእክት አለ እና ተኙ እረፉ እንባላለን። በዛ ምክንያት እኔም እዛ ልባብሳል 2 ብርጭቆ ጸበል አምጥተው ይሰጡኛል። ነገር ግን የማን እንደሆነ እኔ አላወቅኩትም ነበር፣ በወቅቱ አልተገለጸልኝም። ከዛ እመቤቴ ሆይ የምትይኝ ነገር ማን ነው? ይሄ ጸበል የሰጠሽኝ የማን ነው? ያንቺ ነው ወይስ ልጋ ንገሪ ብዬ ጠየኳት። ድንግል ክብርና ምስጋና ይግባት የአቡነ እጨጌ ዮሐንስ ጸበል ነው ብላ 2ኛ ቀን ትሰጠኛለች አንድ ጸበል። ሌላውን ደግሞ አንድ አብሮ አደጌ ይሄ ደግሞ ከጎጃም አባቴ ያመጣልኝ ነው እያለች ትሰጠኛለች። እዚህ የመጣሁበትን ጉዳይ ወዲያው እንደመጣው 7 ቀን ሳይሆነው አድነውኛል። ነገር ግን አድነውኝ እኔ ደግሞ የስዕል እጅ ስዕል ማለት ስዕል ነበርና አቡነ እጨጌ ዮሐንስ የምታደርጉልኝ ከሆነ እኔ ስዕላቸውን አመለክታለሁ ብዬ ነበር። በሳልኩት መሰረት እኔም ስዕል ስዬ ለማለት ወደ ደብረ ብርሃን እጄ ቃለ ማምጣት ሲሄድ በዛው በአጋጣሚ መተት የሚባል ነገር ነበር ታደሰብኝ ድጋሚ። ከዛ በስዕሉንም እየሳልኩኝ በነበር የቆይታ አሁን ድጋሚ አድነውኛል። እግዚአብሔር ይመስገን። እግዚአብሔር ለመስገንልኝ የአቡነ እጨጌ ዮሐንስን አምላክ አመስግኑልኝ።